من أغنيهنا نو متالكسو نبي عليه الصلاة والسلام لانت بملكام المسكروا لهن موي عليو لنبي عليه الصلاة والسلام صحابوچو ካላቸው ክብር አንፃር አንዳቸው እንኳን ትክብሎ ሊያያቸው የሚችል ሰው አልነበረም صحابوቹ ረሱልን አለይሂ ሰላቱ ወሰለም በሙሉ አይናቸው አይተዋቸው አውቁም ለዚህ እኮ ነው عمرو بن العاص ተአረሞት ይያለ ተአረሞት ላይ ባለበት ወደ ግድግዳ ፊቱን አዙሮ ስቅስቅ ብሎ ያለቅስ ነበር ልጁ አብዱላህ ኢብኑ አምር ምነው አባቴ ምን አገኘህና ነው የምታለቅሰው ነብዩ አለይሂ ሰላቱ ወሰለም ላንተ በመልካም አልመሰከሩልህንም ወይ አለው እኔ ሶስት ርከኖችን በህይወቴ አሳልፌያለሁ አለ አብዱላህ ኢብኑ አምር ኢብኑ العاص አምር ኢብኑ العاص ለልጁ ለአብዱላህ ሶስት ርከኖችን አሳልፌያለሁ በዚች ዱንያ ላይ በዚች ምድር ላይ እንደ ሙሐመድ የምጠላው ሰው አልነበረኝም አላሁ Subhanahu Wa Ta'ala በዛ ጥላቻ ላይ ያለው ወደ አኺራ ወስዶኝ ቢሆን ኑሮ የጀሃነም ሆን ነበር በኋላ እጄን እጃቸው ላይ አስቀመጥኩና ምን ሆን ካንተ አምር አሉኝ ያ ረሱላህ ሰለላሁ ዐለይሂ ወሰለም ቃል ገባ ፈልጋለሁ አላቸው ግን ሸርጥ አለኝ አላቸው ምንድነው ቅድመ ሁኔታ አሉት አላህ ወንጀሌን ሁሉ ሊምርልኝ አላቸው አንተ አምር ሆይ እስልምና ያለፈን ሁሉ እንደሚምር እንደሚያስምር አታውቅም እንዴ አሉት ነብዩ ሰለላሁ ዐለይሂ ወሰለም እስልምናን ተቀብዬ በኖርኩባቸው ጊዜዎች ይላል عمرو بن العاص نبينا عليه الصلاة والسلام صلوا على النبي أنا بيه بمولو عيني አይቻቸው አላውቅም ነበር ለረጅም አመታት ፊታቸውን ረስቸዋለሁ አሁን መልካቸውን ወስፍልኝ ግለጽልኝ ብትሉኝ እኮ አልችልም መግለጽ በሙሉ አይኔ ከአክብሮቴ የመነጭ አይቻቸው አላውቅም ሶስተኛው ርከን እሳቸው ከሞቱ በኋላ በብዙ ነገር ውስጥ ገባንና አላህ ምን እንደሚያደርገኝ አላውቅም ይህ ነው የሚያስለቅሰኝ ይላል